ይህ ቪዲዮ እንግዲህ ፖፖ ላይቭ ላይ ኤጀንት ለመሆን ያሰባችሁና እንደዚሁም ደግሞ ኤጀንት ሆናችሁ እየሰራችሁ ላላችሁ በሙሉ ይጠቅማችኋል። ቪዲዮውን እስከመጨረሻው በደንብ ተከታተሉት፣ ታተርፉበታላችሁ። ሰላም ፋሚሊ እንዴት ናችሁ? እንኳን ወደ ጆሲ ምርጡ ሚዲያ በሰላም መጣችሁ። ጆሲ ምርጡ ሚዲያ እንግዲህ አዳዲስ ፕላትፎርሞችን ወደ እናንተ በማምጣትና በማስተዋወቅ እንደዚሁም ኮርሶችን በመስጠት የሚታወቅ ሚዲያ ነው። ዛሬ ደግሞ እንግዲህ ፖፖ ላይቭ ላይ ኤጀንት ስንሆን የምንጠቀመው ጥቅም ምንድን ነው፣ እንደዚህ ውስጥ ደግሞ ኤጀንት ለመሆን የሚጠበቅብን ነገር ምንድን ነው የሚለውን በደንብ አስረዳችኋለሁ ማለት ነው። ስለዚህ ከመጀመሪያው ስንጀምር ኤጀንት ለመሆን ምን ያስፈልጋል የሚለውን እናያለን። ኤጀንት ለመሆን ምንም አይነት ሪኳየርመንት የለውም። ነገር ግን ምን ይፈልጋል? ስለ ፕላትፎርሙ ሰክሰስፉል የሆነ እውቀት ይፈልጋል። ያ ማለት ምንድነው? የኛ ኤጀንት ስንሆን ከስራችን ሆስቶችን እንመዘግባለን ወይም ደግሞ ሌሎችን ልጆች ኤጀንት እናደርጋለን። ያ ማለት እንደዚህ አይነት ሲስተም ከስራችን ቲም ቢልድ እያደረግን እየዘረጋን ስንሄድ ስለ ፕላትፎርሙ ደግሞ ፉል የሆነ ኢንፎርሜሽን ሊኖረን ይገባል። ለምን? እነሱን የምናስረዳበትና እንዴት መስራት እንዳለባቸው፣ እንዴት ኮሚሽን ማግኘት እንዳለባቸው፣ እኛ ራሳችን እንዴት ኮሚሽን ማግኘት እንደምንችል ማወቅ መቻል አለብን ማለት ነው። ይሄ ነው ሪኳየርመንቱ እንግዲህ ፖፖ ላይቭ ላይ ኤጀንት ለመሆን እንጂ ሌቭል ማተር አያደርግም። ሌቭል ማለት ለምሳሌ በሌቭሏን አንድ ሰው ኤጀንት መሆን ይችላል። ለምሳሌ ሴቶቹ ሌቭሏ ላይ ኤጀንቱ ነው ላይቭ መግባት ስለሚችሉ ፓርቲ መክፈት ስለሚችሉ በሌቭሏ ኖርማል ነው። ወንድ ልጅ ግን ምናልባት ፓርቲ የራሱን ከፍቶ ቤቱ ማስተማር ስለሚኖርበት ወይም ደግሞ ላይቭ ስትሪም እያደረገ አዳዲስ ልጆችን ለማግኘትም ኤጀንት ከመሆኑ በፊት ሌቭሉን አፕ አድርጎ ወደ ሌቭል 5 ገብቶ ቤቱን መክፈት ጀምሮ ያ ማለት ምንድነው ላይቭ ስትሪም ማድረግ ጀምሮ ፓርቲ መክፈት ጀምሮ ቢሆን ሞር የተሻለ ነው በሚለው ነው እንጂ ሌቭል ኤጀንት ለመሆን ከዚህ በፊት መጀመሪያ ሲጀምር አካባቢ ሌቭል 10 ወይም ሌቭል 8 ላይ ነው ኤጀንት መሆን የሚቻል የነበረው። አሁን ግን ከሌቭል 1 ጀምሮ ኤጀንሲ ለመሆን ፍሪ ነው ማለት ነው። ነገር ግን እንዳልኳችሁ የሚያግዱ ነገሮች አሁን ቀድሜ የነገርኳችሁ ነገሮች ፓርቲ ለመክፈት ወይም ደግሞ ላይቭ ስትሪም ለማድረግ ወንዶቹ ከሌቭል 5 በላይ መሆን አለባቸው ብሎ ፕላትፎርሙ ያግጋል ማለት ነው። ለሴቶቹ ግን ኖርማል ነው፣ ልክ እንደገቡ ላይቭ ስትሪም ማድረግ ይችላሉ ማለት ነው። ስለዚህ ኤጀንት ለመሆን የሚያስፈልገን ነገር ስለ ፕላትፎርሙ ፉል የሆነ ኢንፎርሜሽን እና እውቀት ሊኖረን ይገባል። ሁለተኛ ኤጀንት ስንሆን እንዴት ነው ገቢ ማግኘት የምንችለው? አሁን ብዙ ሰው ትልቁን ጥያቄ የሚፈጥረው እዚህ ጋር ነው። ኤጀንት ከሆንክ በኋላ ገንዘብ ሜክ አታደርግም ወይም ደግሞ ኤጀንቱ ነህ ከስር በጣም 100 200 300 ሰዎች ስለመዘገብ ካንተ ገንዘብ አታገኝም። ገንዘብ ልታገኙ የምትችሉት ኤጀንት ከሆናችሁ በኋላ ምን ማድረግ አለባችሁ? በደንብ ቲማችሁን መመዝገብ፣ ሰው መመዝገብ ብቻ ሳይሆን ቲሙን ቢልድ ማድረግ መቻል አለባችሁ። ያ ማለት ምንድነው? መስራት አለባችሁ። ለምሳሌ እናንተ ስትመዘግቡ አራት አይነት የስራ ዘርፍ አለው። አንደኛው ኤጀንትነት ነው። ሁለተኛው ኢንቪቴሽን ነው። ኢንቪቴሽን ሲያደርጉ ሌላ ሰው እነሱ በሊንካቸው ኢንቫይት ሲያደርጉ ገቢው የሚያገኙት እነሱ ናቸው እንጂ አንተ ከኢንቪቴሽን ካገኘው ፖይንት ላይ ወይም ኮይን ላይ ኤጀንቱ ምንም አይነት ኮሚሽን አያገኝም። ምክንያቱም ኢንቫይት ያደረገው በራሱ ሊንክ ስለሆነ አንተ ከስር ብትመዘግበውም በሊንኩ ስላደረገው በራሱ ሊንክ ስላደረገ ኢንቪቴሽን ኮሚሽን ለራሱ ኢንቫይት ላደረገው ሰው ብቻ ነው የሚደርሰው። ነገር ግን እናንተ አራት አይነት የስራ ዘርፎች አሉ ብያችኋለሁ። ለምሳሌ ኢንቪቴሽን ሁለተኛው ነው። ሶስተኛው ደግሞ ጌመር ነው። አራተኛው ደግሞ ስታር ሆስት ወይም ኤስ አይዶል ወይም ለወንዶች ደግሞ ሮኬት ውስጥ ስታር ሆስት የሚባሉ ታለንትድ የሆኑ ዘርፎች አሉ ማለት ነው። ያ ማለት ምንድነው? ለምሳሌ አንድ ልጅ ቆንጆ ከሆነች ሰውን አትራክት አድርጌ ጊፍት ማግኘት ይችላል ብላ የምታስብ ከሆነ የሆነ ታለንቷን ተጠቅማ ለምሳሌ ከሙዚቃ ጋር ቀናብራ ሊሆን ይችላል፣ የሆነ ነገር አድርጋ ሊሆን ይችላል። ለፕላትፎርሙ አድሚኖች ኦፊሻል አድሚኖች በኤጀንሲው አማካኝነት አፕላይ ተደርጎ ኤስ አይዶል ትሆናለች። ከኤስ አይዶል በኋላ ደግሞ ስታር ሆስት ትሆናለች ማለት ነው። ስታር ሆስት ከሆነች በኋላ ለሷ ወራሃዊ የሆነ ደሞዝ አላት። ነገር ግን ምን አለው? ሪኳየርመንት አለው። ሪኳየርመንቱ ምንድነው? መጀመሪያ ደረጃ ስታር ሆስት ኤስ አይዶል ለመሆን ኦልሞስት ወደ 750,000 ኮይን በጊፍት ያስፈልጋታል። ያ ማለት ኦልሞስት ወደ 500,000 የሚሆን ፖይንት ሪሲቭ ማለት አለባት ማለት ነው ኤስ አይዶል ለመሆን። ሌላኛው ደግሞ ወደ ስታር ሆስት ለማደግ ደግሞ ስትፈልግ ወደ 5 ሚሊዮን ያክል ፖይንት ሪሲቭ ማለት አለባት። በኮይን ደግሞ ከ7.5 ሚሊዮን ኮይን በላይ በጊፍት ለሷ ሊሰጣት ይገባል፣ ታጉን ለማግኘት ማለት ነው። ታጉን ካገኘች በኋላ በየወሩ ምን አላት? ሰለሪ አላት፣ ደሞዝ አላት። ደሞዟ ስንት ነው? $120 ያ ማለት 400,000 በየሳምንቱ ታገኛለች ማለት ነው። 400,000 ፖይንት። ያንን ለማግኘት ግን በየሳምንቱ 700,000 ፖይንት በጊፍት ምን ማለት አለባት? ማግኘት አለባት። ይሄንን መስራት የሚችሉ ልጆች ካሉ ኤጀንሲዎች እነሱን ስትመዘግቧቸው በኤጀንት ሌብላችሁ መሰረት ኮሚሽን ታገኛላችሁ ከነሱ። ኤጀንት ሌብል ምንድነው?
ኤጀንት ሌብል ከዲ ጀምሮ እስከ ኤስ ያለ ሲሆን ዲ 4%፣ ሲ 8%፣ ከሲ ደግሞ ቀጥሎ ቢ 12%፣ ከ12% ቀጥሎ ደግሞ የኤ ደግሞ 16%፣ ከዛ ደግሞ ኤስ 20% ኮሚሽን ተከፋይ። ኤስ ሱፐር ኤጀንት ወይም ደግሞ የመጨረሻው ማክስ ብሎ የሚያቆምበት ነው። ያ ማለት ግን አንድ የሱፐር ገባን ማለት አያወርደንም ማለት አይደለም። የልጆቻችን እንቅስቃሴ ከቀነሰና የሚደረገው ትራንዛክሽን ወራዊ ትራንዛክሽኑ ከ150 ሚሊዮን በታች ከሆነ ከሱፐር ያወርደናል ማለት ነው። ኤ ላይም ስንገባ ደግሞ በወር የሚደረገው ትራንዛክሽን ከ100 ሚሊዮን በታች ከሆነ እንደዚሁ ያወርደናል ማለት ነው። ስለዚህ ቲማችንን ከገነባነው በኋላ ሁሉንም በእንደዚህ አይነት ሲስተም ለምሳሌ ጌመር የሚሆነው ጌመር፣ ኤስአይዶል የሚሆነው ኤስአይዶል፣ ስታር ሆስት የሚሆነው ስታር ሆስት ከሆነ በኋላ ኤጀንት የሚሆነው ደግሞ ኤጀንቱ ነው። ከስሩ ሌላ ቲም ሲገነባ ምን እየሆነ ይሄዳል? እናንተ የምታገኙት ገቢ እየጨመረ ይሄዳል። እንዴት? በሚደረገው ትራንዛክሽን፣ በኮይን ትራንዛክሽን። ለምሳሌ ያገኙትን ኮይን በሙሉ በኮይን አይደለም ወደ ገንዘብ ዊዝድሮ የሚያደርጉት ወይም ደግሞ በኮይን አይደለም ወደ ዶላር ዊዝድሮ የሚያደርጉት። ምን ማድረግ ይጠበቅባቸዋል? ኤክስቼንጅ ማድረግ ይጠበቅባቸዋል። ኤክስቼንጅ ማለት በጊፍት መቀየር ይጠበቅባቸዋል ያገኙትን ኮይን። ለምሳሌ አንድ ጌመር 100,000 ኮይን ዊን ቢያደርግ ከ100,000 ካለው ሰው ጋር ኤክስቼንጅ ይደራረጋል። ምን ጊፍት ይለዋወጣል ማለት ነው። ስለዚህ ጊፍት ሲለዋወጥ እሱ ጋር የሚገባው ፕላትፎርም 30% ቆርጦ 70,000 ነው ማለት ነው። ስለዚህ ከ70,000 ላይ ኤጀንቱ በኤጀንት ሌቭሉ መሰረት ለምሳሌ ያ ልጅ ኤጀንት ካልሆነ ሆስት ከሆነ ከ70,000 ላይ 4% ኮሚሽን ያገኛል። የመጀመሪያ ዲ ላይ ተከፋይ ከሆነ ማለት ነው ኤጀንቱ። ከዛ 8% ከሆነ 8% ያገኛል ከ70,000 ላይ፣ 12% ከሆነ 12%። ነገር ግን ያኛው ልጅም ኤጀንቱ ነው ይሄኛውም ኤጀንቱ ነው 70,000 ትራንዛክሽን ወይም ደግሞ በጊፍት 100,000 ኤክስቼንጅ ቢያደርግ ከ70,000 ላይ ምንም አይነት ኮሚሽን አያገኝም። ምክንያቱም ሁለታቸውም ተመሳሳይ የሆነ ኤጀንት ሌቭል ላይ ነው ያሉት። አንደኛው መብለጥ አለበት ኮሚሽን ለማግኘት። ስለዚህ እኔ ኤጀንት ያደረኩት ልጅ ኤጀንቱ ነው ኤጀንት ሌቭሉ ዲ ከሆነ ከዲ ምንም አላገኝም ማለት ነው። ነገር ግን ምንድነው የምጠቀመው? እኔ ኤጀንት ነኝ፣ ከዛ እሱ ኤጀንት አለ፣ ሆስቶች ይኖሩኛል፣ ሌላም ኤጀንቶች፣ እነሱ ተደማምረው የሚያደርጉት ትራንዛክሽን እኔን ምን ያደርገኛል? ቀድሞ ከነሱ ሲ ወይም ቢ ወይም ኤ ያስገባኛል ማለት ነው። እዛ ስገባ ለምሳሌ እሱ ዲ ላይ ሆኖ እኔ ሲ ላይ ሲሆን 4% ኮሚሽን ያገኛለሁ። እሱ ዲ ላይ ሆኖ እኔ ቢ ላይ ከሆንኩኝ ከሱ 8% ኮሚሽን ያገኛለሁኝ ማለት ነው። ስለዚህ እንደዚህ ያለ ነው ሲስተሙ የሚሄደው ማለት ነው። እና የመጨረሻው ግን ሱፐር ከገባችሁ በኋላ ከልጅ ልጃችሁ በቃ እስከ 5 እንትን ድረስ ከናንተ ኤጀንት ሌብል በታች ሰውየው ሱፐር ጋልገባ በስተቀር እናንተ ከዛ ሁሉ የሚመጣውን ኮሚሽን ታገኛላችሁ። ሲመጣ 100፣ 200፣ 300፣ 1000፣ 2000፣ 3000፣ 5000 ምናምን እያለ ነው የሚመጣው። ግን ተደማምሮ ስታገኙት ቱዴይ እርናችሁ ልክ እዚህ ጋር እንደምታዩት እንደዚህ ቱዴይ እርን ብሎ ወይም ደግሞ የዛሬ ገቢያችሁ ብሎ እንደዚህ ያሳያችኋል ማለት ነው። ገብታችኋል አይደለ? ስለዚህ እናንተ በቀን ውስጥ እንደዚህ አይነት ኮሚሽኖችን ለማግኘት ግን መጀመሪያ ምን ማድረግ አለባችሁ? ቲማችሁን በደንብ ቢውልድ ማድረግና ማጠናከር መቻል አለባችሁ። መዝግቦ መተው ብቻ ምንም ትርጉም የለውም። የተመዘገበው ሰው በትክክል እየሰራ ነው ወይ? እንዲሰራ ደግሞ እናንተ ምን ማድረግ አለባችሁ? ሞቲቬሽን ማድረግ መቻል አለባችሁ። ያንን ሰው በደንብ ተገቢ የሆነ ስልጠና መስጠት አለባችሁ። ስለ አፑ ጥቅም አንድ የከለፋበት 2 ወር 3 ወር ከለፋ በኋላ ቋሚ የሆነ ኮንስታንት የሆነ ገቢ እንደሚያገኝ ይሄንን ነገር በደንብ ለምትመዘግቡት ሰው መጀመሪያ ዲቴይል ኢንፎርሜሽን ልትሰጡት ይገባል። ምንም አይነት ኢንፎርሜሽን ጋዘር ሳታደርጉት ኤጀንት አድርጋችሁ ብቻ ብትለቁት ምንም አይነት ለውጥ ልታመጡ አትችሉ ማለት ነው። ስለዚህ ሁላችሁም ኤጀንት ከሆናችሁ በኋላ የምትመዘግቡት ሰው መስራት እንዳለበት ከዴይሊ ታስክ ጀምሮ መንቀሳቀስ እንዳለበት ባገኘው ነገር ጌም ሊሆን ይችላል፣ ሌሎችን ሰዎች ኢንቫይት በማድረግ ሊሆን ይችላል፣ መሞከር እንዳለበት በቃ በደንብ መስራት እንዳለበት ልታስረዱት ይገባል። ስለዚህ ኤጀንትነት እነዚህ ናቸው። ኤጀንት ከሆናችሁ በኋላ ለኤጀንት ለመሆን የሚያስፈልጓችሁ ቀድሜ ነገርኳችሁ ናቸው። ኤጀንት ከሆናችሁም በኋላ ደግሞ እናንተ ኮሚሽን የምታገኙበት ሰንሰለት ይሄንን ይመስላል ማለት ነው። ያልገባችሁ ነገር ካለ ኔክስት ፓርት ሰራላችኋለሁ። ጻፉልኝ። ሰላማችሁ ይብዛ። እወዳችኋለሁ። ቻው